ሃይ የአመሊሳ ፋሚሊ ቤተሰቦች እንደምን አላችሁልኝ? ሰላማችሁ ይብዛ። እንዴት ናችሁ? ደህና ናችሁ አይደለ? እኛ በጣም ደህና ነን። እግዚአብሔር አምላካችን የተመሰገነ ይሁን። በጣም በሚገርም ሁኔታ አንዳንድ መልእክቶች ይመጣሉ በውስጥና ሳሚ ለምንድነው ስራ የማትጀምሩት? አመሊሳ ለምንድነው የማትጀምረው? ምናምን የሚሉ በአካልም ያሉ ጓደኞችም ከውጭም ከሀገር ውስጥም ያሉ ብዙ ሀሳቦች እያመጡልኝ ነው። ማለት ስራ ወደ ስራ ግባ ስራ ጀምር ከማለት በተጨማሪም ሰፖርት የሚያደርጉ በተግባር ማለት ነው ሰፖርት የሚያደርጉን ቤተሰቦች አሉ። እንደው በትንሹ ለመናገር ያክል ህይወት ቲዩብ የምትባል እህቴ በጣም የምወዳት እና የማከብራት እህቴ ቃል የለኝም በእውነት። አሁን ይኸውላችሁ ስልክ ገዝታ ማለት ነው ይኸው ስልክ ስፖንሰር ተደርገናል ማለት ነውና ህይወት ቲዩብ በጣም ላመሰግንሽ እወዳለሁኝ። እግዚአብሔር አምላክ ሞገስ ይሁንሽ በሁሉም ነገርሽ። ያሰብሽው ሁሉ ከክፉ ነገር በስተቀር እግዚአብሔር አምላክሽ ከፊት እየቀደመ ከኋላም እሱ እየተከተለ በሁሉ ነገርሽ ከላይ ጥላ ከታች ጫማ ሞገስ ሆኖ እግዚአብሔር አምላክ በሄድሽበትና ያሰብሽውን ሁሉ እንዲያሳካልሽ ትልቁ ምኞቴና ጸሎቴ ነው ማለት ነው። እግዚአብሔር አምላክ ሞገስ ይሁንሽ። ወላዲተ አምላክ መብራን ተጠብቅሽ። በጣም አመሰግናለሁኝ። እንግዲህ ያው እናንተ እንደዚህ ሰፖርት እያደረጋችሁን እኔ ስራ ማልጀምርበት ምንም አይነት ምክንያት የለም ማለት ነውና የሚገርማችሁ ነገር የኛ ቻናል አመሊሳ ፋሚሊ ዩቲዩብ ቻናል ያው ክሬት አድርጌው ስመጣ ዋናው ዓላማዬ ምንድነው? እኔ ማይኩ ይሰማል እንግዲህ አይ ዶንት ኖ ይቅርታ። በጣም ዋና ዓላማዬ የነበረው ነገር ምንድነው? የበጎ አድራጎትና የትራቭል ኮንተንት መስራት ነው። በቃ ይሄ ያው ከልጅነቴም ጀምሮ ማሳካት የምፈልገው ነገር ስለነበረ በጎ አድራጎት ያው እንደምታውቁት ሰዎችን ማገዝ፣ ሰዎችን ሰፖርት ማድረግ፣ ሰዎችን መርዳት፣ ለሰዎች መድረስ፣ ለሰዎች ድምጽ መሆን ብዙ ነገር ነው። በነገራችን ላይ አሁን አንዳንድ ሰዎች የሚያስቡት ማለት ነው በጎ አድራጎት ሲባል የግድ በቃ ከመኒ ጋር ከገንዘብ ጋር ነው የሚያገናኙት። ግን እሱ አይደለም በእኔ እምነት። ኦፍኮርስ አንድ ኦፕሽን እንደ አንድ አማራጭ ሊሆን ይችላል እንጂ በጎ አድራጎት ስራ የሚሰራው ሀሳባችሁን፣ እውቀታችሁን፣ ያላችሁን መልካም የሆነ እይታ ራሱ ለሰዎች ማንጸባረቅ፣ ማሳየት፣ ራሱ ማመላከት፣ መንገዱን ማሳየት አንድ ትልቅ የሆነ ቻሪቲ ነው፣ በጎ አድራጎት ነው ብዬ አምናለሁኝ። እኔ በግሌ እንደዛ ነው የማምነው። ከዛ በተጨማሪ ደግሞ ቅድም ስላችሁ የነበረው ነገር ለምሳሌ ገንዘብ መርዳት ሊሆን ይችላል። ሰዎችን ካሉበት የዝቅተኝነት ህይወት ወጥተው የተሻለ እሱን የሚጠላ የለም፣ እኛም እንወዳለን ማለት ነውና ስለዚህ በተለያየ አጋጣሚ የበጎ አድራጎት ስራችንን ልንጀምር ጫፍ ደርሰናል። እግዚአብሔር ቢረዳንና ቢፈቅድ ያለሱ ምንም ስለማይሆን እግዚአብሔር ከረዳን እንደምናሳካው ተስፋ አለኝ ማለት ነው። ሌላው ትራቭል ነው። ትራቭል ደግሞ ያው ቀጥተኛ ትርጉሙ ጉዞ ማለት ነው አይደለ? ጉዞ ሰዎችን ማስጎብኘት ማሳየት ነው። ግን የኛ አስተሳሰባችን እሱ አይደለም። ባይዘው እንድትረዱልኝ የምፈልገው ነገር ትራቭል ኮንተንትን የመረጥኩበት ምክንያት ምንድነው? እኔ ለምሳሌ የምኖረው አዲስ አበባ ነው። አዲስ አበባ ስኖር ከአዲስ አበባ ለምሳሌ አክሱም ወይም ሐዋሳ ኦር ደግሞ የሆነ ቦታ ለምሳሌ እንምረጥ አንድ ቦታ ጅግጅጋ ብለን እናስብና ጅግጅጋ መሄድ እንፈልጋለን። ግን መጓዝ አይደለም ህልማችንና አላማችን። ጅግጅጋ የምንሄድበት አላማ አለን። እሱን እዚህ ጋር መናገር አይጠበቅብንም። እሱ ነገር በደንብ በጥናት የተሰራ በጥናት በደንብ ሪሰርች ተሰርቶበት ምናምን ነው የምንሄደውና ከዛ በኋላ በዛ ኢንተርቫል ከዚህ ጅግጅጋ ከመግባታችን በፊት ጅግጅጋን ከመንካታችን በፊት ያሉ ኢንተርቫሎች አሉ አይደለ? እነሱን ኢንተርቫሎች ለኢትዮጵያውያን ማሳየት ነው የኛ ታርጌታችንና ያንን ለማድረግ ደግሞ የእናንተ መልካምነት፣ የእናንተ እገዛ፣ የእናንተ ፍቅር፣ የእናንተ ሰፖርት ያስፈልገናል። ስለዚህ ከጎናችን ሆኑ። መልካም የሆናችሁ ሰዎች በአጠቃላይ በቃ መልካምነት አለን። እግዚአብሔርን የምትፈሩ መልካምን ልብ ያላችሁ ጥሩ መስራት የምትችሉ ጥሩ ልብ ጥሩ ስብዕና ያላችሁ ሰዎች ከጎናችን ነውና አብረን ያን ነገር እንደምናሳካው ተስፋ አደርጋለሁኝ እና ጥሬንም እያስተላለፍኩኝ ነው። በዚሁ አጋጣሚ መልካም ልብ ያላችሁ ሰዎች ምንም አይነት እውቀት አይኖራችሁ፣ ምንም አይነት ገንዘብ አይኖራችሁ፣ ግን መልካም ልብ አለኝ እኔ ካንተ ጋር መስራት እፈልጋለሁኝ፣ እንዲህ አይነት ሀሳብ አለኝ፣ አይዲያ አለኝ የምትሉ ቤተሰቦቻችን ካላችሁ ማለት ነው ፕሊስ እንድትመጡ አብረን እንድንሰራ ጥያቄ እናቀርባለሁኝ በዚሁ አጋጣሚ። ለአሁን እስኪ አንድ
አንድ ነገር ልጋብዛችሁ እስኪ እየጨፈርኩ አይደለም ሀገርን ትውልድን ለማድነቅ አመሊሳ ፋሚሊ ዩቲዩብ ቻናልን ይምረጡ ሰብስክራይብ ላይክ ሼር እንዳረሱ ምን አስታውሰኝ መሰላችሁ ይሄ የፓርቲ ነገር ነው የብልጽግና ወይም ደግሞ የኢህአዴግ የነበረ ቅስቀሳ የምርጫ ቅስቀሳ ነበር ይመስላል እና እንደዛ ነበር የሚመስለው ኤኒዌይስ ግን ያው እንዳዳመጣችሁት ተስፋ አደርጋለሁኝ በተረፈ እንግዲህ ጥሬን ተቀብላችሁ ብዙ ሰዎች ካጠገባችን ከጎናችን እንደምትሆኑ ትልቅ ተስፋና እምነት አለን አመሊሳ ፋሚሊ ዩቲዩብ ቻናልን ሰብስክራይብ እና ኮሜንት ላይክ በማድረግ ፖዚቲቭ ኢነርጂ እንድትሆኑን ሞቲቬት እንድታደርጉን ያው በፈጣሪ ስም እንጠይቃለን ማለት ነው በቅርቡ በጣም አነጋጋሪና አሜዚንግ የሆነ በጣም ፍቅር የተሞላበት መልካም የሆነ በእግዚአብሔርም በሰውም ዘንድ የሚወደድ መልካም ስራ እንድንሰራ እግዚአብሔር እንደሚረዳን ተስፋ አለኝ ይዘንላችሁም እንመጣለን ተስፋ አለኝ እሱንም ተስፋ በዚህ ልሰናበታችሁ አመሊሳ ፋሚሊ ሰብስክራይብ ላይክ ልመና ነው ይመስላል ቴንክ ዩ ስለተከታተላችሁኝ አመሰግናለሁ ኮሜንት አድርጉ ሰብስክራይብ አድርጉ ላይክ ያላደረጋችሁን በጋራ እንደግ አብረን ከፍ እንበል እንደግ ያው ኤአይ ስለሆነ እንደግ ማለት እንደግ ነው በጋራ እንደግ አብረን እንደግ ኮሜንት አድርጉ ሰብስክራይብ ሼር አድርጉት ቻናሉን አሳድጉት ነው ቤተሰቦቻችን ሌላው የመጨረሻ አንድ ማስተላለፍላችሁ መልእክት ምንድነው ዩቲዩብ ቻናላችሁ ባንድም በሌላ እኔ አይ ዶንት ኖ ይሄን ነገር መደጋገም ራሱ ሰለቸኝ ታውቃላችሁ ዩቲዩብ ቻናላችሁን ማስተካከል የምትፈልጉ ዩቲዩብ ቻናላችሁን ሞኔታይዝ ማስደረግ የምትፈልጉ ሰዎች ማለት ነው እንግዲህ የኔ ቻናል የአመሊሳ ፋሚሊ ዩቲዩብ ቻናል አላማው የበጎ አድራጎትና ቻሪቲ ነው ቻሪቲና ትራቭል ነው ካልን በጎ አድራጎትን የምንጀምረው ከእንደዚህ ነው ስለዚህ ዩቲዩብ ቻናል የለኝም መክፈት ፈልጋለሁ የሚሰራ ገንዘብ የሚሰራ ዩቲዩብ ቻናል ክፈትልኝ የምትሉ አንድ ለጀማሪዎች ማለት ነው ከዛ ደግሞ ዩቲዩብ ቻናሌን 4000 ሰዓት ሞልቼ እንደዚህ ነበረ ይሄን ድጋፍ ማግኘት ፈልጋለሁ ሞኔታይዝ ለመሆን የምትሉ ሁለት ሶስተኛው ደግሞ ዩቲዩብ ቻናል ከፍቼ እየሰራሁኝ ሞኔታይዝ ሆኖ ነበር ቻናሌ ነገር ግን ዩቲዩብ የሞኔታይዝ የሆነው ቻናሌ ግን በሆነ አጋጣሚ ተዘግቶብኛል እስተት አጋጥሞኛል የምትሉ እንግዲህ 3 ደረጃዎች ናቸው ያሉት ብያለሁኝ ስለዚህ እናንተ ከላይ እየጠቀስኳችሁ ማለት ነው ስማችሁን ይመለከታችኋል እነማን እንደሆናችሁ እንግዲህ ከዛሬ ጀምሮ በይፋ ሰዎችን ለማገዝ ነው አመሊሳ ፋሚሊ ይሄንን ሰፖርት ማድረግ ነው አላማችንን ፍላጎታችንም ቴሌግራም ስልክ አለላችሁ ባዮ ላይ ወይም ደግሞ የዩቲዩብ ቻናላችን ዲስክሪፕሽን ላይ ኦር ደግሞ ባነር ላይ ተጽፎላችኋል 0911178303 የሚል ስልክ ቁጥር አለላችሁ እሱን በመውሰድ በዋትስአፕ በቴሌግራም እና በኢሞ በእነዚህ በሶስቱ ኮንታክት በማድረግ የፈለጋችሁትን ጥያቄ ስለ ዩቲዩብ የምትፈልጉትን ጥያቄ መጠየቅና የፈለጋችሁትን ነገር የማግኘት መብት አላችሁ መብት ነው እኛም ግዴታ አለብን እኔም ስፔሻሊ በቃ አነባለሁኝ ቪዲዮዎችን አያለሁኝ ምናምን ዴይሊ በቃ ዩቲዩብ ላይ ያሉ ችግሮችን ለመፍታት ጥረት እያረኩኝ ነው ያለሁት እኔ ሁሌም ይሄንን ቃሌን ወደኋላ አይደለሁኝም እንደ እግዚአብሔር መልካም ፈቃድ ማለት ነው ስለዚህ ከኛ ጋር አብራችሁ እንድትሰሩ በአክብሮት እጠይቃለሁኝ ተወዳጆች ጥያቄ ያላችሁ ችግር ተፈጥሮብኛል ቻናሌ ላይ መሆን የተነሳ እንዲህ ብዙ አይነት ጥያቄ አለ ግን እዚህ ጋር ማሰብና ማስተዋል ያለባችሁ ምንድነው እኛ ኢሜል ከነ ፓስወርዱ አንቀበልም በቃ ስለማይሆን ማለት ነው አመሊሳ ፋሚሊ የሰውን ኢሜል ከነ ፓስወርዱ በመቀበል ሳይሆን የምንሰራው በቀጥታ በስክሪን ሼር በመደዋወል ማለት ነው እስካሁን የተጠቀሙበት ልጆች አሉ ያው የተጋገዝነው ልጆች አሉ ስለዚህ በስክሪን ሼር ብቻ ስክሪን ሼር በመደዋወል ቴሌግራም ላይ የራሳችሁን ፌስ ምናምን ማሳየት አይጠበቅባችሁም ከኔ ጋር ነው የምትደዋወሉት ስክሪን ሼር ተደዋውለን ቴሌግራም ላይ ይሄንን ንኩ እያልኩኝ ታስተካክሉታላችሁና ምንም የሚከብድ ነገር የለም ስለዚህ እኔ የምመክራችሁ እንደወንድም ምንድነው አንደኛ
በነፃ ነው። በቃ ዲስ ማይ ራይት፣ እኔ መብቴ ነው። ይሄንን የማድረግ ሙሉ መብት አለኝ በራሴ በነፃ ነው። ሰዎችን ሰፖርት ማድረግ እፈልጋለሁኝ። ስለዚህ ቻናሉን ሼር አድርጉት። ገና ከዚህ የተሻለ ብሮድሊ በጣም ሰፋ አድርገን ብራንድ የሆነ ስራ ይዘን ለመምጣት ጫፍ ላይ ነን ያለነው እንደ እግዚአብሔር መልካም ፈቃድ ማለት ነውና እንደምትከታተሉን ቤተሰብ እንደምታደርጉን እንደምትወዱን ተስፋ አለን። እንደ እግዚአብሔር መልካም ፈቃድ እንወዳችኋለን። እንግዲህ በዚህ እንሰናበታችሁና እንዳትረሱን እሺ ተወዳጆች፣ እወዳችኋለሁ። ፋሚሊ ሆ ሰብስክራይብ ሆ ላይክ ሆ ሼር ሆ ኮመንት ሆ እናድርግ በጋራ አብረን ከፍ እንበል እንደግ እሺ እንደግ ማለት ነው። እንግዲህ ቻናሉን መደገፋችሁን ችላ እንዳትሉ፣ ወደኋላ እንዳትሉ አደራ። ለወዳጅ ለዘመዶቻችሁ ለጓደኞቻችሁ ሼር አድርጉላቸው። ምን ችግር አለ? እስኪ እኛ ይለፍልን፣ እኛ እንስራ። እኛ ደግሞ ለራሳችን ጥቅም አይደለም የመጣ ነው፣ ለህዝብ ነው፣ ለኢትዮጵያውያን ነው። ይህንን ነገር አብረን ብንሰራ ምን አለበት ነው። እንደግፉን፣ እንደጋገፍ እያልኩኝ ነውና ቴንክ ዩ ሶ ማች። እኔ ሳሚ ነኝ፣ የአመዲሳ ፋሚሊ ዩቲዩብ ቻናል አዘጋጅና አቅራቢ ማለት ነው። ባለቤቱ ሌላ ነው። ቴንክ ዩ ሶ ማች ጋይስ። መልካም ጊዜ ይሁንላችሁ። ወዳችኋለሁ። ባይ ባይ።